በዓለማችን ላይ ብዙ ተጽዕኖ መፍጠር የቻሉ ምሁራኖቻችን በሴት እህቶቻችንም ላይ ብዙ ሰርተዋል። የማህበረሰብንም ንቃተ ህሊና ከፍ ለማድረግ ችለዋል። ሴት እህቶቻችንም ከባህል ተጽዕኖ ነፃ ወጥተው መውጣት፣ በራሳቸው መስራት፣ ለመብታቸው መሟገት እንዲችሉ እድል ፈጥረዋል። ይህም በዚህ ዘመን በጣም መልካም እና አስደሳች ነገር ሆኖ እናየዋለን። ነገር ግን ሴተታችን ከዚህም በላይ ጎልታ እንድትታይ፣ አቅሟን አውጥታ በነፃነት መስራት እንድትችል ከለላ የሚሆናት፣ የሚያግዛት፣ የሚረዳትና ተፈጥሯን በጠበቀ መልኩ የሚንከባከባት አጋር ያስፈልጋታል። ስለዚህ ይህን ለማድረግ ደግሞ መሰረቱ ላይ ጥንቃቄ እናድርግላለሁ። ወንዶች ልጆቻችን ከልጅነታቸው ጀምሮ ስለ ሴት እህቶቻችን ያላቸው መረዳት፣ በውስጣቸው የሚያዳብሩት አመለካከት ጤናማ እንዲሆን፣ ያልተመረዘ እንዲሆን ትኩረት ሰጥተን መስራት አለብን። በአሁኑ ወቅት ሴቶች ብዙ የተመቻቹ እድሎች ማግኘታቸውን አንክድም። ከብዙ ተጽዕኖ ነፃ ወጥተው እየሰሩ እንደሆነ እለት እለት የምናየው እውነታ ነው። ነገር ግን ከዚህ ጎን ለጎን የምንሰማቸው የምናያቸው ችግሮች አሉ። ምን ያክል ሴቶች ናቸው ከህይወት አጋራቸው ድጋፍ ያገኙት? በህይወታቸውስ መቀባበል ኖሮ ህይወታቸው የሰመረ የሚለውን ጥያቄ ለእናንተ ልተወውና ይህን ክፍተት ለመሙላት ግን በወንድ ልጆቻችን ላይ በትኩረት እንስራ እላለሁ።